ባለም አቀፍ ደረጃ ኢትዮጵያን እያሳወቀ የሚገኘው ቃሉ ፑቲክን በተመለከተ አሳዛኝ መረጃ ተሰምቷል። ሁላችሁም ይሄን ቪዲዮ እንድትመለከቱ ጋብዛለሁ። ቃሉ ፑቲክ የኢንስታግራም ገጽ የለውም፣ የገጹ ባለቤት እኔ ነኝ ያለ አብዱልፈታህ መሐመድ የተባለ ግለሰብ እንዳለ ተሰምቷል። አድርሱለት ለቃሉ ፑቲክ በሚለው ንግግሩ ላይ የቃሉ ፑቲክ አካውንት ቲክቶክ ላይ ነው እንጂ ኢንስታግራም ላይ የለውም። ቃሉ ፑቲክ የሚለውን አካውንት ወስጄ እየተጠቀምኩበት የምገኘውና ኢንስታግራም ምለቀው እኔ ነኝ ሲል ገልጿል። ታዲያ ይህ አብዱልፈታህ መሐመድ የተባለው ግለሰብ ይህን ብቻ አይደለም ያለው። ይህንን የኢንስታግራም ገጽ ከ1 ሚሊዮን በላይ ተከታይ ያለውና ከሰሞኑ ሜታ ራሱ ኢንስታግራም ጭምር የአብረን እንስራ ጥያቄ ያቀረበለት የኢንስታግራም አካውንቱ ላይ እንዲገዛኝ አድርጉት፣ አናግሩኝ፣ ይግዛኝ የሚል ንግግር ተናግሯል። ይህ በርካቶችን አስቆጥቷል። አንደኛው የዚህ አካውንት ባለቤት ራሱ ሆኖ ሳለ ለምን ይግዛኝ የሚል ጥያቄ አቀረበ? ለምንስ መጀመሪያም እየሰረቀ ፖስት ሲያደርግ ቆየ የሚሉ ጥያቄዎች ተነስተዋል። በሌላ በኩል ደግሞ ይህን በተመለከተ ግለሰቡ ልክ አይደለም የውሸት ነው የሚሉ መረጃዎችም እየወጡ ይገኛሉ። አንድ ግለሰብም ይህን ጉዳይ በተመለከተ ባወጣው መረጃ ቲክቶክ ላይ ቪዲዮዎቹ ከመለቃቸው በፊት ኢንስታግራም ላይ መጀመሪያ ይለቀቃሉ። ይህ ማለት ደግሞ አካውንቱ በቃሉ ፑቲክ ስር ይገኛል። ይህ ግለሰብ ውሸቱን ነው ሲል እየተገለጸ ይገኛል። በጉዳዩ ያለውን ሀሳብ ኮሜንት መስጫው ላይ ያስቀምጡ። እውነት ተሰርቆና መጀመሪያም ኢንስታግራም አካውንት የሌለው ከሆነ እጅግ አሳዛኝ ነው። ከዚህም በተጨማሪ ግለሰቡ ገንዘብ ስጡኝ ልሽጥ ማለቱ ደግሞ ይበልጥ በርካቶችን አስቆጥቷል። በጉዳዩ ያለውን ሀሳብ ኮሜንት መስጫው ላይ ያስቀምጡ። አመሰግናለሁ።